ሃይ ጋይስ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ስራ እንዴት ይዟችኋል? ረመዳን ስራ ምን እያደረጋችሁ ነው? እየበረታችሁ ነው ወይ? እንዴት ናችሁ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ዛሬ ምን ልላችሁ መሰላችሁ የመጣሁት ማለት ነው የልብስ ማሽን ተበላሸት። አሁን ምን ብዬ ልናገር? ጨንቆኛል፣ የእውነት ጨንቆኛል። ብል ራሱ ደስ ይለኛል እና የልብስ ማሽን አበላሽቼ ጨንቆኛል እላችኋለሁ። አሁን ምን ብዬ እንደምናገር ራሱ ጭንቅ ብሎኝ ዋለው። እስካሁን ያው ብዙ ጊዜ ይበላሽብኛል የልብስ ማሽን። አዲስ ነበር ደግሞ ማለት ነው። አዲስ ማሽን እንደሆነ ትግዘውና የልብስ ማድረቂያው በቃ ተበላሽ ሁሉ ጊዜ ማለት ነው። የልብስ ማድረቂያው ነው የሚበላሽብኝ። አውቶማቲክ አይደለም ልብስ ማሽኑ፣ ያው እንትን ኖርማል እንትን ነው ማሽኑ እና ተበላሸ። ምን ማድረግ ይቻላል? እና ምን ብዬ እንደምነግራቸው ጭንቅ ብሎኛል። ብታዩ እርግጥ ነቅታብኛል ሴትዮዋ፣ ግን ያው እስካሁን ምንም ነገር አላሉኝም። እና በኋላ ምን እንደሚሉኝ መልሱን አይቼ ማለት ነው እነግራቸዋለሁ። የእውነት በጣም ነው የጨነቀኝ እና ማለት ነው ምንም ነገር ያናድደኛል ብታዩ ማለት ነው። ልብሱ ማሽኑ ስለተበላሸብኝ የሆነ ነገር ራሱ ሲነካኝ እንዴት እንደሚያናድደኝ ያልኳችሁ። እና እንዴት ናችሁልኝ? ስራ እንዴት ይዟችኋል? ግን ቁም ነገር የምር በጣም ነው የጨነቀኝ። በኢየሱስ ምን እንደምትለኝ አላውቅም። በዚህ ላይ ሰዎች አሁን መግዛት የሚችሉ አይደሉም፣ ግን ያው ይሰራል። ግን በቃ በጣም ነው የጨነቀኝ። አሁን ምን ትለኝ ይሆን? ከደሞዜ ትቆርጥብኝ ይሆን? ልቆርጥ ትለኝ ይሆን? ብቻ ለማየት ለመስማት ጓጉቻለሁ እና እላችኋለሁ። በኋላ ምን እንደምትለኝ አይቼ መልሼ ቪዲዮ ሰራላችኋለሁ ማለት ነው። ደሞዝ ልቆርጥ ብትለኝ አላስቆርጣትም። ጌታን ነው የምላችሁ፣ አላስቆርጣትም። እንዴ የራሷን ልብስ ሳጥብ የተበላችሁ ምን አባቷ ላድርጋት እኔ? እንዴ በየቀን ልብስ እያጠብኩበት ትንሽ ልብስ አላጥብም፣ ደግሞ ብዙ ልብስ ነው የሚታጠብበት። በዚህ ላይ ማሽኑ ትንሽ ነው ማድረቂያው፣ ሁሉ ጊዜ ማድረቂያ ነው የሚበላሽብኝ። ግን 4 አመት ስሰራ ማለት ነው ማሽን ይበላሽብኛል፣ የልብስ ማሽን። በእውነት በጣም ነው በቃ የሚጨንቀኝ በተበላሽብኝ ቁጥር ለመናገር። ግን እንደዚህ ምንም ብለውኝ አያውቁም እስከዛሬ፣ አስከፍለውኝም ምን ብለውኝም አያውቁም። እና ዛሬ ምን እንደሚሉኝ አብረን እናያለን፣ ምን ይሆናል ማለት ነው እላችኋለሁ። እና ፀጉሬ ደግሞ እዩትማ እንዴት እንዳለቀ፣ ወዮ ወዮ ፀጉሬ እንዴት እንዳለቀ በጌታ ስም። እና አሁን ምንድነው የምላት ጋይስ? ምንድነው የምላት? እስኪ በኮሜንት አጽናኑኝ ፕሊዝ ፕሊዝ፣ አጽናኑኝ በኮሜንት።